በፌዴራል ከፍተኛ ፍርድ ቤት ልደታ የሽብር ወንጀል ምድብ ችሎት ጉዳያቸው እየታየ የሚገኘው አቶ ዮሐንስ ቧያሌው እና አቶ ክርስቲያን ታደለ ስዩም ተሾመ የተባለው ግለሰብ በሕግ ቁጥጥር ስር ሆነን ሳለ በማኅበራዊ ሚዲያ ስማችንን እያጠፋ ነው በሚል ለችሎቱ አቤቱታ አቅርበው እንደነበር ቀደም ሲል መዘገባችን ይታወቃል። ፍርድ ቤቱም በስም የተጠቀሰው ግለሰብ ችሎት ቀርቦ ጉዳዩን እንዲያስረዳ በፌዴራል ፖሊስ በኩል መጥሪያ ቢላክለትም ለሁለተኛ ጊዜ ስዩም ተሾመ ተሰውሮብኛል ሲል ዛሬ ምላሽ መስጠቱን መሠረት ሚዲያ የደረሰው መረጃ ያሳያል። አቶ ዮሐንስ ቧያለው በበኩላቸው ከጅቡቲ ጎበዜ ሲሳይን አመጣው ብሎ የሚመጻደቀው የፌዴራል ፖሊስ ላፍቶ ሞል ቢሮ ከፍቶ በየቀኑ የፍርድ ቤት ዳኞችን ሲሳደብ የሚውልን ግለሰብ ተሰውሮብኛል ማለቱ አሳፋሪ ነው ሲሉ ለችሎቱ አስረድተዋል። አቶ ዮሐንስ አክለውም ይህንን ግለሰብ ቀደም ሲል በሌላ ችሎት በስም ማጥፋት ወንጀል ከሰው ቅጣት የተጣለበት ቢሆንም እስካሁን ቅጣቱን የሚያስፈጽም የመንግሥት አካል ባለመኖሩ ያንኑ የጥፋት ድርጊት ቀጥሎበታል ሲሉ ተናግረዋል። የእኔን ስም በተደጋጋሚ ማጥፋቱ የተለመደ ቢሆንም አሁን ደግሞ የዚህን ችሎት ዳኞች ስም እያጠፋ እና በችሎቱ ላይ ግልጽ የሆነ ተጽዕኖ እየፈጠረ በመሆኑ ትክክለኛ ፍትሕ እናገኛለን ለማለት እንቸገራለን ሲሉ አክለዋል። አቶ ክርስቲያን ታደለ በበኩላቸው ስዩም ተሾመ የጠቅላይ ሚኒስትሩ የማኅበራዊ ሚዲያ አማካሪ ሲሆን ፖሊስ ይህንን ሰው ማቅረብ ያልቻለው ስዩም አንደኛ ደረጃ ዜጋ ስለሆነ ነው። አንደኛ ደረጃ ዜጎች ከሕግ በላይ ስለሆኑ ፍርድ ቤት መቅረብ አይችሉም። ፍርድ ቤት ተገደው የሚቀርቡት ሁለተኛና ሦስተኛ ዜጎች ብቻ ናቸው። ስዩም አማራ ቢሆን ኖሮ ተገዶ ይቀርብ ነበር፣ ምክንያቱም በአሁኑ ወቅት አማራ ሦስተኛ ዜጋ ሆኗልና። ሁለተኛው ከወቅታዊ ጉዳይ ጋር በተገናኘ በሚል ጓዳ ጎድጓዳ ውስጥ ገብቶ በእስር ቤት እያጎረ ያለ ፖሊስና አቃቤ ሕግ ስዩም ተሾመን አዲስ አበባ ውስጥ ተሰውሯል ሲባል ያሳፍራል ሲሉ ነው ለችሎቱ ያስረዱት። ሞት በሚያስቀጣ አንቀጽ ተከሰን አቶ ስዩም የተባለው ግለሰብ ችሎቱን ከውጭ ሆኖ ተጽዕኖ የሚፈጥርበት ከሆነ ውጤቱ ከወዲሁ የሚታወቅ ነው ብለዋል። የሁለቱን አቤቱታ ያደመጠው ችሎቱ ስዩም የተባለው ግለሰብ በስም የሚታወቅ ስለሆነ ይሰወራል ብለን አናምንም፣ በቀጣይ ግን ተገዶ እንዲቀርብ ሲል ለሦስተኛ ጊዜ ትዕዛዝ ሰጥቷል።